አርሰናል እጅግ ወሳኝ የሆነውን የፕሪሚየር ሊግ ጨዋታ በአሸናፊነት ተወጥቶታል። ከኒውካስል ዩናይትድ ጋር በ37ኛ ሳምንት የሊግ መርሃ ግብር የተገናኙት መድፈኞቹ በዴክለን ራይስ ብቸኛ ጎል አሸንፈው ወጥተዋል። ይህም ማለት አርሰናል በቀጣዩ የውድድር ዓመት በቻምፒየንስ ሊግ ውድድር ላይ መካፈል የሚችልበትን የሊግ ደረጃ ቦታ አረጋግጦ ወጥቷል። ኤምሬትስ ስታዲየም ላይ የነበረው ጨዋታ ለመድፈኞቹ ደጋፊዎች እጅግ አስደሳች የሆነውን ውጤት ማስመልከት ችሏል። የተከበራችሁ የሸጋ ስፖርት አድማጭ ተመልካቾቼ፣ ስለዚህ ጨዋታ ሰፋ አድርገን እንመለከታለን። ላይክ በማድረግ ለብዙ ሰዎች እንዲዳረስ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ። በቀጥታ ወደ ጉዳዩ በዚህ የውድድር ዓመት በ3 ግንኙነት ከዚህ ቀደም በኒውካስል 3 ጊዜ አንድም ጎል እንኳን ሳያስቆጥር የተሸነፈው አርሰናል አሁን የኤዲ ሃው ቡድን ላይ የበላይነቱን አሳይቷል። ከዚህ ጨዋታ በፊት የመግባት አለመግባቱ ነገር እጅግ አጠራጣሪ ነበር። ከቻምፒየንስ ሊጉ የፓሪስ ሳን-ዠርማን ጨዋታ በኋላ በሊቨርፑል የአንፊልድ የሁለት አቻ መርሃ ግብር ላይ አልተሰለፈም። የ26 ዓመቱ እንግሊዛዊ አማካይ ስፍራ ተጫዋች ዴክለን ራይስ ዛሬ ምሽቱን ግን በኤምሬትስ ስታዲየም ልዩነት የፈጠረውን ጎል በሚገርም ሁኔታ ማስቆጠር ችሏል። አንቶኒ ጎርደን በራሳቸው የሜዳ ክልል ላይ የፈጠረውን ስህተት ተከትሎ ቡካዮ ሳካ ለኦዴጋርድ ደግሞ ለዴክለን ራይስ በማቀበል በሚገርም አጨራረስ ዴክለን ራይስ የቡድኑ እጅግ አስፈላጊው ተጫዋች እንደሆነ ያስመሰከረበትን ጎል ማስቆጠር ችሏል። በቻምፒየንስ ሊጉ መርሃ ግብር ከሪያል ማድሪድ ጋር አስገራሚ የቅጣት ምት ጎል በማስቆጠር የቆመ ኳስ አጠቃቀሙ አስደናቂ እንደሆነ ያሳየን ራይስ ከርቀትም ቢሆን አክርሮ በመምታት ጎሎችን ማስቆጠር የተካነበት ሞያው እንደሆነ አስመልክቶናል። በዚህ የውድድር ዓመት 51 ጨዋታዎችን ያደረገው ዴክለን ራይስ 19 ጎሎች ላይ በቀጥታ ተሳትፏል። 9ኙን በማስቆጠር 10ሩን ደግሞ አሲስት በማድረግ መድፈኞቹ የመጀመሪያው አጋማሽ አጀማመራቸው ጥሩ የሚባል አይደለም። በፕሪሚየር ሊጉ 23 ጎሎችን በማስቆጠር ለኒውካስል ዩናይትድ ወሳኝ ተጫዋች መሆኑን ያሳየው አሌክዛንደር ኢዛክ በሌለበት መርሃ ግብር ኒውካስሎች በሃርቪ ባርንስ፣ በብሩኖ ጊማሬሽ፣ በዳን ቨርንና በስቬን ቦትመን የመጀመሪያዎቹን 20 ደቂቃዎች በዳቪድ ራያ መረብ ላይ ጎል ለማስቆጠር ጥረት ሲያደርጉ ነበር። በጣም በርካታ ተደጋጋሚ ሙከራዎችን ይህ ስፔናዊው ግብ ጠባቂ ሲያመክን ቆይቷል። ነገር ግን በሁለተኛው አጋማሽ የራይስ ጎል እጅግ ወሳኝ ሆናለች። ኒውካስል ዩናይትድ በመጀመሪያዎቹ 17 ደቂቃዎች 5 ኢላማቸውን የጠበቁ ሙከራዎችን ማድረግ ችለው ነበር። ነገር ግን ወደ ጨዋታ ሪትም ቀስ በቀስ መመለስ የቻሉት የመድፈኞቹ ተጫዋቾች ከዚያ በኋላ ኒውካስሎች አንድም ኢላማውን የጠበቀ ሙከራ እንዳያደርጉ ከልክለዋቸዋል። አርሰናል አሁን በሊጉ ሁለተኛ ደረጃ ላይ በ71 ነጥብ ተቀምጧል። በዚህ የውድድር ዓመት በቻምፒየንስ ሊግ ቦታ መሳተፍ የሚችልበትን ደረጃ ማስመዝገቡን አረጋግጧል። ሚኬል አርቴታ ለዚህ ጨዋታ ወሳኝ ተጫዋቾቹን መልሶ ማግኘት ችሏል። ጁሪያን ቲምበር በጉዳት ምክንያት በቡድኑ ውስጥ ባይኖርም ነገር ግን በሊቨርፑሉ ጨዋታ ጉዳት ገጥሞት የወጣው ሊያንድሮ ትሮሳርድና በአንፊልዱ መርሃ ግብር ጭራሹኑ ያልተሰለፈው ዴክለን ራይስ ወደ ቋሚ ተሰላፊነት መምጣት ችለዋል። ሚኬል ሜሪኖ በሌለበት በዚህ ጨዋታ ሊያንድሮ ትሮሳርድ የቡድኑን የፊት መስመር ሲመራ ታይቷል። ከዚህ በበለጠ ግን ለአርሰናል ደጋፊዎች እጅግ አስደሳች የሆነው ዜና የካይ ሃቨርትዝ እና የሪካርዶ ካላፊዮሪ ወደ ሜዳ መመለስ መቻል ነበር። በተለይ ደግሞ ጀርመናዊው የአጥቂ ስፍራ ተጫዋች ካይ ሃቨርትዝ ጡንቻውን አፈርጥሞ ሰውነቱን አጎልብቶ በኤምሬትስ የመጨረሻ 15 ደቂቃዎችን ለመጫወት በቅቷል። እስከ ውድድር ዓመቱ መጨረሻ ወደ ሜዳ አይመለስም ተብሎ አስቀድሞ ተነግሮበት የነበረው ይህ ጀርመናዊ ተጫዋች በሚገርም ጥንካሬና ብርታት በግል ጥረትና በሕክምና ስታፍ አባላት ታታሪነት ወደ ሜዳ የውድድር ዓመቱ ሳይጠናቀቅ መመለስ ችሏል። ጆርጂኒዮም ቢሆን ትናንትና ተቀይሮ በመግባት ከጉዳቱ እንዳገገመና ጨዋታ ለማድረግ ዝግጁ እንደሆነ አስመልክቶናል። በዚህ ጨዋታ የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የቢጫ ካርድ ተመልክተዋል።
ይህም ማለት በዚህ ውድድር ዓመት የተመለከተው ሶስተኛው የቢጫ ካርድ ሆኖ ተመዝግቧል። በቀጣይ የ38ኛ ሳምንት መርሃ ግብር ከሳውዛምፕተን ጋር የመጨረሻ ጨዋታውን አርሰናል ሲያደርግ ሚኬል አርቴታ ቡድኑን መምራት አይችልም። ከጨዋታው መጠናቀቅ በኋላ በተሰጡ አስተያየቶች ዋንጫ ለማሸነፍ ጠንካራ ሆነን እንመለሳለን ሲል እንግሊዛዊው ዴክላን ራይስ ተናግሯል። የመድፈኞቹ የአማካይ ስፍራ ተጫዋች በቀጣይ ዓመት ቡድኑ ዋንጫ ለማንሳት ይሰራል እያለ ነው። በዚህ ቡድንና ባለን አሰልጣኝ ለዋንጫ መጫወት አለብን ሲል ራይስ ተደምጧል። ቀጣይ ዓመት የበለጠ ጠንካራ ሆነን እንመለሳለን። አርሰናል ተጫዋቾች እንደሚያስፈርምና ቡድኑን እንደሚያጠናክር የገለጸው ራይስ ለዚህ ክለብ ዋንጫ ለማሸነፍ ጠንካራ ሆነን መመለስ አለብን ሲል ነው የተናገረው። የቡድኑ አምበል ማርቲን ኦዴጋርድ ደግሞ ደጋፊዎቹን አመስግኗቸዋል። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድናቸው በዚህ ዓመት ያገኘውን ልምድ በቀጣይ ዓመት እንደሚጠቀምበት ነው የሚገልጸው። ላደረጋችሁልን ድጋፍ እናመሰግናለን በማለት በኤሚሬትስ ስታዲየም ለነበረው የመድፈኞቹ ደጋፊ ከጨዋታው መጠናቀቅ በኋላ በነበረ መርሃ ግብር ንግግር አድርጎላቸዋል። ማርቲን ኦዴጋርድ አክሎም ሲናገር በዚህ ዓመት ያገኘነውን ልምድ በሚቀጥለው ዓመት በጥሩ ሁኔታ እንጠቀመዋለን። የዚህ ዓመት ብስጭት ጠንካራ አድርጎ ይመልሰናል ሲል ተደምጧል። አሰልጣኙ ሚኬል አርቴታ በበኩሉ ትልቅ ዋንጫ ለማምጣት ብናልምም አልተሳካልንም ነው ያለው። የመድፈኞቹ አሰልጣኝ ሚኬል አርቴታ ኤሚሬትስ ላይ ለተሰበሰበው ደጋፊ መልእክት አስተላልፏል። ዛሬ ትልቅ ዋንጫ ይዘን ለመምጣት ህልም ነበረን ሲሉ ሚኬል አርቴታ ተናግረዋል። በተለያዩ ሁኔታዎችና ምክንያቶች ማሳካት አልቻልንም ነው ያሉት። ገና ብዙ ነገር ይመጣል። አብረን የምንችለውን ሁሉ ማድረግ አለብን። በዚህ ስታዲየም ውስጥ የራሳችንን ታሪክ መጻፍ መጀመር አለብን በማለት አርቴታ ተናግሯል። አሰልጣኝ ሚኬል አርቴታ አክሎ ህልማችን አይደበዝዝም፣ በሚቀጥለው የውድድር ዓመት ህልማችንን ለማሳካት ጠንክረን መጣራችንን እንቀጥላለን ሲል ሐሳቡን ለደጋፊዎቹ አስተላልፏል። ከጨዋታው አስቀድሞ ዋንጫዎች እየመጡ ነው ታገሱ በማለት ሲናገር የነበረው አርቴታ በዚህ የውድድር ዓመት ዋንጫ ይዞ ወደ ኤሚሬትስ መምጣት ህልሙ እንደነበረ ነው የገለጸው። ዋንጫዎች እየመጡ ነው ያሉት ሚኬል አርቴታ ትንሽ ጊዜ ብቻ ታገሱ፣ የምንችለውን ሁሉ እንደምናደርግ ቃል ገባላችኋለሁ በማለትም ሐሳባቸውን አጋርተው ነበር። አርሰናል የፕሪሚየር ሊግ ዋንጫውን ያጣበት ምክንያት ምን እንደሆነ ተጠይቀው ሚኬል አርቴታ ሲመልሱ ቀይ ካርዶች ዋጋ እንዳስከፈላቸው ነው የገለጹት። አክለውም ሌላ ዋንጫ ያጣንበት ምክንያት ጉዳት ነበረ፣ ነገር ግን ለዋንጫው ተቃርበን ነበረ ብለዋል። በቀጣይ የውድድር ዓመት የመድፈኞቹ ሁሉም ተጫዋቾችና አሰልጣኙ ሚኬል አርቴታ ጭምር ቡድኑ ተጠናክሮ እንደሚመጣና ዋንጫ ለማንሳት ዝግጁ እንደሚሆን እየተናገሩ ይገኛሉ። በዚህ የውድድር ዓመት ግን የመጨረሻ የኤሚሬትስ ስታዲየም ጨዋታቸውን በኒውካስል ላይ ባስመዘገቡት ድል ለመቋጨት ይገደዳሉ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።